100,000 ሰብስክራይበር ይኖራል ያርግልን ሰላም ጤና ይስጥልን እንዴት ናችሁ 10,000 ገብተናል ዩቲዩብ ላይ እናመሰግናለን ኪፕ ላይኪንግ እኛም ፖስት ማድረጋችን ይቀጥላል ዛሬ ኤመርጀንሲ ኢቨንት ሰርተን ነው እየሄድን ያለነው ማለት ነው ወይና ሩቲ ቤት ስራ እየሰራን አት ኒው ኮንቬንሽን ሴንተር አዲስ አበባ ኮንቬንሽን ሴንተር ወደ አያት ጋር ያለው ማለት ነው ቴዲሻ ፐርፎርም ያደርጋል ጋሽ ሙሌ ያሉ lots of events ብሄር ብሄረሰብ ቫይብ አለ መሰለኝ ኢስት አፍሪካን ትራይብስ ሪፕሬዘንትድ እያለች ነው ቀጽዬ ወደዛ እየሄድን ነው እስቲ አብራችሁን ቆዩ we don't really know what's going on yeah keep with us እና 10,000 ገብተናል ዋናው ቀጥሉበት እኛም እንቀጥልበታለን ነው የምለው እሳቸውን እናሳልፍ እኛም ቆመን እንድናወራ ብለን ነው thanks guys big up ሰላም ጤና ይስጥልኝ እንደምን ዋላችሁ ዛሬ የምንገኘው የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ላይ ነው በጣም ብዙ አክቲቪቲዎች እየተካሄዱ ነው የሚገርም ባህል እያየው ነው እኔ እንጃ ምን ብዬ ልንገራችሁ ከየት እንደምንጀምር አላቅም ምግቦች አሉ ሙዚቃዎች አሉ ዳንሶች አሉ የተወሰነውን ቀንጨብ እያደረግን እናሳያቸዋለን this is amazing በጣም አሪፍ አክቲቪቲዎች አሉ እስቲ በዝርዝር እያንዳንዱን ሄደን እንመልከት let's go babe የደረቁ እንጨት እና ደስ የሚል ቫይብ አለው በጣም የሚሸጥ በጣም እነዚህ የምግብ አይነቶች ናቸው ባህላዊ ምግቦች እኛ እዚሁ አዲስ አበባ ኦኬ ሚዲያ ላይ ነው ያለነው ዩቲዩብ እንሰራለን ሚዲያ የምንድን ስሙ በራሴ ነው የምሰራው ዩቲዩብ አለኝ የምንድን ነው ስሙ አቢ ግርማ አይ አቢ የሚባል yes share like subscribe የተለያየ ምግብ ነው የከፋ ምግብ ይሄ ቆጮ ነው ቆጮ እንደዚህ በወፍራም አይቻልም ባላው ጩ ነው አላው የተለያየ እና ምን ያላችሁ ዘንት ያለው ነው ኮፊ ደግሞ መገኛ ኮፊ ካፌ ቡና መገኛ ኮፊ ካፌ ባል ኮፊ አረቢካ መገኛው እዚህ ነው ከፋኑ ሌላ ቦታ አለ ኦሪጂኑ ዛለው ቡና ከፋ ላይ ደግሞ ቦንጋ ላይ ሰላማዊ ሀገር ነው የፍቅር ሀገር ነው ሁሉንም ሰው የሚያቀፍ ሀገር ስለሆነ ቦንጋ ነው ቦንጋ ኢትዮጵያ ማር አለ ቡና አለ ከፋ ማር ከች ኮሮሪማው አለ ኮሮሪማው ለጂ እቺ ቡላ ናት ቅቤ ኦኬ ናው በጣም አሪፍ ኮንቴንት ሰጥቷችሁ በጣም አሪፍ መግለጫ ነው እውነት በጣም እናመሰግናለን 100,000 ሰብስክራይበር ይኖራል ያርግልን thank you man thank you መልካም ቀን እናመሰግናለን yes ምግብ ነው ምንድነው ስሟ ወላይታ ባይሊ ሙዚቃ መሳሪያ ከምንድነው የምትሰራው ከዘያ እንጨት ናት እቺ ወይስ
በአፍ ነው ድምፁ የሚወጣው በምላስ በጉሮሮ በምላስ በጣም አሪፍ አመሰግናለሁ የሲዳማ ወላይታ ስሙ ምንድነው የወላይታ እኔ ስሙ ወዳንቾ ጎታ አመሰግናለሁ እሺ ጋይስ ከዛ ደግሞ የሆነ ሰዓት ላይ ማለት ነው አንድ 3 አመት በፊት ምናምን አዲስ ሆቢ ጀምራለሁ ብዬ ፍየል ሲገዛ ቤት ምናምን በሆነ አጋጣሚ እሷን ቆዳዋን ወጥሬ መፈግፈግ ጀምሬና በቃ ቤት ውስጥ የተለያየ ለጌጣጌጥም ይሆናል እንደ ምንጣፍነትም ምናምን እዛ guess what I found ማለት ነው እቺ እንትኗን ራሱ እነሱ በደንብ አሪፋ ነው ለመፈቅፈቅ እኔ እንደዚህ ሁለት መያዣ ያለው እንደዚህ የሚላክ ሰላም ጋይስ ውስጥ ገብተናል ውስጥ እያወራ ያለ ሰው እያለ እሱን ሳንረብሽ ብዙ አክቲቪቲዎች አሉ የተለያየ መሸጫ ሱቆች ከተለያየ ከኢስት አፍሪካ ከምስራቅ አፍሪካ የመጡ ተሳታፊዎች አሉ ምግብን ጨርቃ ጨርቅን ሙዚቃን በተመለከተ ብዙ ነገሮች አሉ እስቲ አብረን በእያንዳንዱ ጎጆዎች ወይም ድንኳኖች እየሄድን ቼክ እናርግ ማለት ነው አመሰግናለሁ Africa 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 እንደዚህ አይነት አንድ ሌዘር ባግ አለን እያረጀ ነው ሜቢ ብንሸምት ቆንጆ ነው እንደዚህ በጣም ሲያምርበት ተብያለሁ ስለዚህ አሪፍ Let us not forget that cultural justice is just as important as economic order. Yes. But to play this, we begin by pushing. This is, you see, the guitar. There is solo, bass. Yeah. When we begin by this. It's high tone here. Yes. But to play this, we begin by pushing. What is this? This is For put it on the head. Oh. So እቺ ጭንቅላት ላይ ተደርጋ ይሄ እዚህ ላይ ይደረጋል። በስማ ማስባችሁታል? ከበሮ ኢንጎማ የሚባል የብሩንዲ ከበሮ ነው። የተለያየ አይነት ድምጽ አለው። ይሄ ወፍራሙ ነው። this is the king of cow. ይሄ የከብት የቀንድ ከብት የበሬ ወይ የላም ቆዳ ነው የሚደረገው ወፍራም ድምጽ It's not every cow. It's cow, traditional cow you see, which is ሶ ምንም አይነት ከብት ሊሆን አይችልም። ትልቅዬ ቀንድ ያለው የብሩንዲ ዘር ያላቸው አሉ እነሱ ናቸው።
Africa, yeah, yeah. እሺ ዮ ጋይስ ሶ ይሄን ይመስል ነበረ። አሪፍ ሾዎች አየን። የተለያዩ ብሔር ብሔረሰቦች የባህላቸውን ጭፈራ የባህላቸውን ምግብ አሳዩን። ኔቲሻም ትንሽ አብረው ጃም ለማድረግ ሞክረው ነበረ። ከዚህ ግን በጣም ብዙ የገረመኝ ነገር ማለት ነው የኛ አፍሪካውያኖች መመሳሰል ማለት ነው። አንድ ኡጋንዳዊ ልጅ ሴት ናት አይቻት፣ የምሬ ነው የምላችሁ ኢትዮጵያ ይመስለኛለች። በቃ አበሻ ልጅ እዛ ላወራልሽ ምናምን ሲሄድ ለካስ ቋንቋው ሌላ ነውና በጣም እንመሳሰላለን። በመልክ ብቻ ሳይሆን በዳንስ በአመጋገብ። አሁን ለምሳሌ የደቡብ ምግብ ምናምን ብሎ የመሰለን የኡጋንዳ ምግብ አለና በጣም እንመሳሰላለን። እሱን ነገር ነው እንትን ያለኝ። ከዛ ደግሞ በስማ ምን የመሳሰሉ የሙዚቃ መሳሪያዎች ነበሩ። ድራምስ ማሲንቆ የምትመስል ትንጥዬ ነገር ሞከርኩኝ። እነሱ በጣም አሪፍ ናቸው። እሁድ ተመልሼ እሁድ ያልቃል። ሶ ሜቢ የተወሰኑ መሳሪያዎችን መገዛ ይመስለኛል። የሳይ ቴንክ ዩ ከኛ ጋር ስለሆናችሁ። 10,000 ሞልተናል። ደግሞ ዩቲዩብ ላይ 10,000 ሞልተናል። እንቀጥለው 15 20 ምናምን እያለን ዊል ኪፕ ግሮዊንግ ዘ ፋሚሊ። እንደዚህ አይነት ኮንቴንቶች ወይም አባጥር ከዚህም ራሱ vlog ሳይሆን የተለያየ ነገሮችን መስራታችን አይቀርም። ከኛ ጋር ነው። በጣም አመሰግናለሁ። ፒስ አውት። መሳሪያ ለመግዛት ነው አላማዬ። እሁድ ስለሚሄዱ ስለሚያልቅ እዛ ቀን ጭፈራቸውንም ያቆማሉ።